ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። ባለፉት 5 ዓመታት የኢትዮጵያ አጠቃላይ ዕዳ የ25 በመቶ ጭማሪ ማሳየቱ ተገለጸ። በአጠቃላይ ዕዳም 66 ቢሊዮን ዶላር ተጠግቷል። የኢትዮጵያ አጠቃላይ የመንግስት የውጭና የሀገር ውስጥ የዕዳ መጠን ባለፉት 5 ዓመታት ብቻ 25.3 በመቶ መጨመሩ ተጠቆመ። መንግስት ማስተማመኛ የሰጠባቸው እና ማስተማመኛ ያልሰጠባቸው ዕዳዎችን ጨምሮ የሀገሪቱ አጠቃላይ ዕዳ መጠን 68.9 ቢሊዮን ዶላር መድረሱ ተገልጿል። እስከተጠናቀቀው የፈረንጆቹ 2024 መጨረሻ ድረስ የዕዳ መጠኑ የሀገሪቱን አጠቃላይ የሀገር ውስጥ ምርት 32.9 መሆኑን የገንዘብ ሚኒስቴር ይፋ ያደረገው ሪፖርት ያሳያል። በሪፖርቱ ለዕዳ መጠኑ መጨመር በዋናነት የተጠቀሰው ምክንያት የውጭ ምንዛሬ መጠን መዋዠቅ መሆኑ የተገለጸ ሲሆን ይህም ባለፉት 5 ዓመታት ዋነኛ ነበርም ተብሏል። ከአጠቃላይ የዕዳ መጠኑ ውስጥ 59 በመቶ ወይንም 40 ቢሊዮን ዶላር ከሀገር ውስጥ አበዳሪዎች የተገኘ መሆኑን የጠቆመው የገንዘብ ሚኒስቴር ሪፖርቱ ቀሪው 41 በመቶ ወይንም 28.9 ቢሊዮን ዶላር ደግሞ ከውጭ አበዳሪዎች የተገኘ ነው ብሏል። ባለፉት 5 ዓመታት የሀገር ውስጥ ዕዳ በ14 በመቶ ጭማሪ አሳይቷል ያለው ሪፖርቱ የውጭ ዕዳ ደግሞ 2.5 በመቶ ብቻ ነው እድገት ያሳየው ሲል አሳውቋል። የውጭ ብድር ክምችት ዝቅተኛው ጭማሪ እንዲያስመዘግብ ያደረገው የዶላር የውጭ ምንዛሬ መጠን መዋዠቅ እና ዝቅተኛ የውጭ ብድር ክፍያዎች ናቸው ሲልም በምክንያት አስቀምጧል። ኢትዮጵያ ካላት አጠቃላይ የውጭ ዕዳ ከፍተኛ መጠኑ በረጅም ዓመት ክፍያና በእፎይታ ጊዜ ብድር ከሚሰጡ ከዓለም አቀፍ ኤጀንሲዎች የተገኘ መሆኑንና ይህም 25 በመቶ የሚሆነውን እንደሚይዝም ሪፖርቱ አመላክቷል። በሁለትዮሽ የተደረገ ስምምነት ከአበዳሪዎች የተገኘው ደግሞ 28.31 በመቶ ድርሻ አለው ብሏል። የተቀረው ደግሞ ከግል አበዳሪዎች የተገኘ ነው ሲልም ገልጿል። የአሜሪካ ዶላር የኢትዮጵያ የውጭ ብድር ክምችት 45.84 በመቶ የሚሆነውን ሸፍኗልም ያለው ሪፖርቱም ዩሮ 6.58 በመቶና የቻይናዋ ዩዋን ደግሞ 1.52 በመቶ በመሸፈን ይከተላሉ ብሏል። የገንዘብ ሚኒስቴር ያወጣው ሪፖርቱ የሀገሪቱ ዕዳ በዓለም አቀፍ ተቋማት መመዘኛ መሰረት በጥሩ ደረጃ ላይ ይገኛል ሲልም አስተባብሏል። በዓለም ባንክና በዓለም አቀፍ የገንዘብ ድርጅት IMF መነሻ መስፈርት መሰረት ከሀገር ዕዳ ከጠቅላላ የሀገር ውስጥ GDP ከ35 በመቶ መብለጥ የለበትም እንደሚልም አመላክቷል። የዕዳ መጠኑ የሀገሪቱ አጠቃላይ የሀገር ውስጥ ምርት GDP 32.9 መሆኑን ጠቁሟል። በአክሱም ትምህርት ቤቶች የተደረገውን የሂጃብ እገዳን በመቃወም በመቀለ በሺዎች የሚቆጠሩ ሰዎች የታደሙበት ሰልፍ ተካሄደ። በትግራይ ክልል አክሱም ከተማ የሚገኙ ትምህርት ቤቶች ሙስሊም ሴት ተማሪዎች በክፍል ውስጥ ሂጃብ እንዳይለብሱ መከልከላቸውን በመቃወም በሺዎች የሚቆጠሩ ነዋሪዎች የታደሙበት ሰልፍ ዛሬ ጥር 13 ቀን በመቀለ ከተማ ተካሂዷል። ሙስሊም ሴት ተማሪዎች በክፍል ውስጥ ሂጃብ ለመልበስ የሚያስችላቸውን መብት ያረጋግጣሉ የተባሉ የፍርድ ቤት ውሳኔዎችና የክልል ትምህርት ቢሮ መመሪያዎችን በመተግበር ረገድ እየታዩ ናቸው ያሏቸውን መመላለስ በመቃወም ሰልፈኞቹ ድምጻቸውን አሰምተዋል። በትግራይ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት የተዘጋጀው ሰልፍ ሂጃቧንም ትለብሳለች ትምህርቷንም ትማራለች በሚል መሪ ቃል ጥር 13 ቀን በመቀለ ከተማ ሮማናት አደባባይ ተካሂዷል። ሰልፉ ላይ ንግግር ያደረጉት የትግራይ ክልል እስልምና ጉዳዮች ምክር ቤት ፕሬዝዳንት ሼክ አደም አብዱል ቃድር በበኩላቸው ሴት ልጆቻቸውን ከፍርድ ቤትና ከትምህርት ቢሮ በግልጽ የተላለፉ መመሪያዎችና ውሳኔዎች ቢኖሩም አሁንም ትምህርት እንዳይከታተሉ እየተከለከሉ ነው ብለዋል። አክለውም በክልሉ እስልምና ለብዙ መቶ ዘመናት የባህል አካል በሆነበት ሁኔታ ይህ በጣም የሚያሳስብ ነው ሲሉም ተደምጧል። አያይዘውም ሰላማዊ ሰልፉ ከሚመለከታቸው ከፍተኛ የመንግስት ስራ ኃላፊዎች ጋር በርካታ ጥያቄዎች ቀርበው ውይይቶች ከተደረጉ በኋላ የተካሄደ መሆኑን ጠቅሰው ነገር ግን ችግሩ ሳይፈታ ቀርቶ ሴት ልጆቻችንም ትምህርታቸውን እንዳይከታተሉ አሁንም እየተከለከሉ ነው ሲሉ ተደምጧል። በተጨማሪም ከአንድ ዓመት በፊት ሙስሊም ተማሪዎች ሂጃባቸውን ለብሰው ከህዝባቸው ጋር በአሳዛኝ ሁኔታ ህይወታቸውን አጥተዋል። አሁን ደግሞ ሂጃባቸውን ለብሰው ትምህርታቸውን መማር ይገባቸዋል ብለዋል። እንዲሁም ሰልፈኞቹ ተቃውሟቸውን በሰላማዊ መንገድም ገልጿል። እኛም ይህን ሰልፍ በተረጋጋና አክብሮት በተሞላበት ሁኔታ እየመራን ነው ሲሉም የሰልፉ ሰላማዊነትን አጽንኦት ሰጥተዋል። ተቃውሞ የተፈጠረው በአክሱም ከተማ የሚገኙ 12ኛ ክፍል ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት በወሩ መጀመሪያ ላይ ለብሔራዊ ፈተና እንዳይመዘገቡ መደረጋቸውን ጨምሮ ለወራት የዘለቀውን እልባት ያልተገኘለት ቅሬታ ተከትሎ ነው። ተማሪዎቹ የትምህርት ቤት ኃላፊዎች ሂጃባቸውን እንዲያወልቁ መገደዳቸውን ተከትሎ በሕገ መንግስቱ የተረጋገጠው የሃይማኖት ነጻነት መሰረት መብት እየተጣሰ መሆኑን በመጥቀስም ተቃውመዋል። በዚህም
ምክንያት ወደ 160 የሚጠጉ ሙስሊም ተማሪዎች የምዝገባ ቀን ገደብ አልፏቸዋልም ተብሏል። ከዚህም ቀደም የአክሱም ከተማ ፍርድ ቤት ሙስሊም ሴት ተማሪዎች በትምህርት ቤት ውስጥ ሂጃብ እንዳይለብሱ የሚከለክለው መመሪያ ማገዱን ይታወሳል። በተጨማሪም 5 ትምህርት ቤቶች በተከሰሱበት ክስ ላይ ምላሽ እንዲሰጡም ተጠርቷል። ጥር 13 በተካሄደው ሰላማዊ ሰልፍ ላይ የተሳተፉት ጠበቃ ሙስጠፋ አብዱል በበኩላቸው ከአዲስ ስታንዳርድ ጋር ባደረጉ ቆይታ እንደተናገሩት የሰልፉ ዋና ዓላማ ሙስሊም ተማሪዎች ሂጃባቸውን ለብሰው ወደ ትምህርት ቤት እንዲመለሱ ማረጋገጥ መሆኑን ጠቁመዋል። ከእምነታቸውና ከትምህርታቸው መካከል እንዲመርጡ እያስገደደም ምንም አይነት ህጋዊ መሰረትም የለም ያሉት የህግ ባለሙያው አክለውም ሂጃባቸውን ለብሰው ትምህርት ቤት የመማር መብት አላቸው ሲሉም ለዚህም ነው ተቃውሞ እያሰማን ያለ ነው ብለዋል። ጠበቃ ሙስጠፋ አብዱል ሂጃብ መልበስ ለብዙ ሙስሊም ሴቶች ሃይማኖታዊ ግዴታ እንደሆነ ገልጸው ይህም በተባበሩት መንግስታት ድርጅት የሰብአዊ መብቶች ድንጋጌን ጨምሮ ዓለም አቀፍ የሰብአዊ መብት ማዕቀፎች ስርም ጥበቃ የሚደረግለት መሆኑን አስረድተዋል። የትኛውም የሃይማኖት ተቋም ላይ እያደረግን ያለነው ተቃውሞ አይደለም፣ ነገር ግን የክልሉ መንግስት ህግን እንዲያከብርና ተማሪዎች መብታቸውን በሚፈቅድ መሰረት እንዲማሩ እንጠይቃለን ብለዋል። የ65 ዓመቱ ሰልፈኛ አብዱራህማን ቢላል በበኩላቸው ለአዲስ ስታንዳርድ እንደተናገሩት ሂጃብ መልበስ የሙስሊም ሴቶችን ሃይማኖታዊ ግዴታ መሆኑን በሃይማኖት ክርስቲያን የሆኑ ወገኖች ሳይቀሩ ክልከላውን እያወገዙ ነው ብለዋል። አክለውም ውሳኔው እንዲከበርልንና ሴት ልጆቻችን ትምህርታቸውን እንዲቀጥሉ እንጠይቃለን ብለዋል። ሌላዋ የሰልፉ ተሳታፊ ሪሃማ ሰይድ በበኩሏ የትምህርት ቤቶቹን ድርጊት ህገወጥ ስትል ገልጿለች። ፍርድ ቤቱ እና የክልል ትምህርት ቢሮ ውሳኔያቸውን አስተላልፏል፣ ነገር ግን ትምህርት ቤቶቹ ችላ ብለዋል በማለት ገልጻለች። እነዚህን ውሳኔዎች በማስፈጸም ምንም የተደረገ ነገር የለም፣ ተማሪዎቹ ወደ ትምህርት ቤት እንዲመለሱ የሚመለከታቸው የመንግስት ባለስልጣናት እርምጃ እንዲወስዱ ለመጠየቅ ሰላማዊ ሰልፍ ለማድረግ ተገደናል ብላለች። የክልሉ እስልምና ማህበረሰብ ተወካዮች ሰልፉን ተከትሎ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር በጽህፈት ቤታቸው ተወያይተዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም